አፓሽ 200 ሲሲ ወይም ትቀበላለህ ወይም 700 ሺህ ብር ትቀበላለህ። ሰላም ውድና ተከበራችሁ የዶኩ ፋሚሊ ያላችሁበት ቦታ ሰላማችሁ ይብዛ። ኮድ 50ኛው ዙር እድለኛው አጠገቤ ይገኛል። ከየት ሀገር እንደመጣ እሱ ምን ጠይቅ ይሆናል። ወንድሜ በድጋሚ እንኳን ደስ አለ። እንኳን አብሮ ደስ አለ። ከየት ሀገር ነው የመጣው? ስምና አድራሻ ለሚቆርጡ ለካስተመሮቹ ግለጽልኝ። የመጣሁት ከምስራቅ ጉራጌ ዞን ከውቢቷ ቡታጅራ። ከውቢቷ ቡታጅራ አንደኛ ዕጣ ወጥቶላል ብዬ ደውዬ ስነግር ምን ተሰማ? በጣም ነው ደስ አለኝ። አላመንኩም ነበር። ያው ዶኩ ታማኝ ነው፣ ቁረጡበት። እንዳንተ ከሌላ ሀገር ሆኖ የሚቆርጡ ካስተመሮች አሉ። ለነሱ ምን አይነት መልእክት ያስተላልፋል? ዶኩ ታማኝ ነው። በስራው አይቼው ደስ ብሎኝ ነው ቆረጥኩት። እኔም ይሄን አፓሽ 200 ሲሲ ወይም ትቀበላለህ ወይም 700 ሺህ ብር ትቀበላለህ። ከሩቅ ሀገር ስለመጣን ብሩ ይሻለናል። እሺ ፋሚሊ እንዳያችሁ 700 ሺህ ብር እኔ እቀበላለሁ። ሞተሩ ለኔ አያስፈልግም፣ አገሩ ሩቅ ነው፣ ጭኜ ለመውሰድ አይመችም ያለ ነውና ስለዚህ ጓደኞቹ ጋር ደመቅ ብለው ወደ አርባ ምንጭ መንጣት ችለዋል። ከቡታጅራ አንደኛ እድልተኛ ወደ አርባ ምንጭ መጥቷል። እናንተ ጓደኞቹ አርባ ምንጭን አያችሁ? አርባ ምንጭ በጣም ደስ የምትል ከተማ፣ የፍቅር ሀገር፣ የፍቅር ህዝብ ያለበት። ሁላችሁም ኑ አርባ ምንጭን ጎብኙ፣ በአርባ ምንጭ ተዝናኑ። በዶኩን ቁረጡ፣ ተሸለሙ። አርባ ምንጭ በጣም ደስ ይላል። የህዝቡ መቀባበል በጣም ደስ ብሎናል። በዶኩ ቁረጡ። ታማኝ ነው፣ አቀባበላቸው በጣም ልዩ ነው። ዶኩ ይለያል። አርባ ምንጭ በጣም ከምናቃት በላይ ደግሞ አምራ አይተናታል። ትንሽ ከመጣን ቆየት ነበር ከቤት ምናቃት ለማየት በጣም የምታጓጓ ከተማ ሆናለች። ኑና ጓብኟት እና ዶኩ ደግሞ በጣም ታማኝና እውነተኛ የሥራ ሰው በመሆኑ ከሱ ቆርጣችሁ እድለኛ እንድትሆኑ እመክራችኋለሁ። ቶክ ላይ እከታተልህ ነበር። ያው ታማኝነት ደስ ብሎኝ ነው። ሌሎቹ በታማኝነት ስታስረክባቸው ነው ቆረጥኩት። ጓደኞቼም አገሪቷን ያት ይሄ ታማኝ ሰው እንየው ብለው መጥተዋል ከኔ ጋር። አርባ ምንጭ ይለያል። ቦታን መርጣለን። በዶኩ ቁረጡ፣ ተሸለሙ። ወደ አካውንታችሁ 700 ሺህ ብር አስገባለሁ። በሰላም ወደ ሀገራችሁ ወደ ቡታጅራ በሰላም ግቡ። አመሰግናለሁ ወንድሜ።